ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ለዚች ለአንዲት ሀገር ጀግና ካልሞተማ ምን ይበል ዮሐንስ የቀረው መተማ። ይህ የጎንደር አዝማሪዎች በታሪክ አውድማ ላይ ያኖሩት ግጥም ስለ አፄ ዮሐንስ አራተኛ ያለውን የህዝብ አመለካከት በግልጽ የሚያሳይ የጀግንነት መዝሙር ነው። ታሪካቸው ከመተማ ጦርነት ጋር የተቆራኘው አራተኛው አፄ ዮሐንስ ለኢትዮጵያ ሉዓላዊነትና ለክርስትና እምነት የከፈሉት መስዋዕትነት ከማንኛውም ቁሳዊ ሀብት በላይ የሀገር ክብርን ያስቀድም ነበር። ነገር ግን በአንደኛው ክፍለ ዘመን ኢትዮጵያ ውስጥ ይህ የታሪክ መዝገብ እንደ አዲስ የጦር መሳሪያ ሆኖ በታሪክ ፖለቲካ ላይ መውጣቱ እጅግ አነጋጋሪ ሆኗል። ሐምሌ 5 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ አሊ ደብረ ማርቆስ ከተማ ተገኝተው የደብረ ማርቆስ አውሮፕላን ማረፊያን ሲመርቁ የተናገሩት ንግግር ከአንድ የአውሮፕላን ማረፊያ ምርቃት የዘለለ ፖለቲካዊ መልእክት የተሸከመ ሆኖ ተገኝቷል። ንግግራቸው አፄ ዮሐንስ በጎጃም ህዝብ ላይ ያደረሱትን ሰቆቃና መከራ በማውሳት የተጀመረ ሲሆን ይህ የንግግር አካሄድ በአካባቢውና በአገሪቱ የፖለቲካ ልሂቃን ዘንድ ከፍተኛ ውዝግብ ፈጥሯል። ለዚህ የጠቅላይ ሚኒስትሩ ንግግር ከጎጃም እስከ መቀሌ ምላሾች እየተሰጡ ነው። ዲያስፖራውም እየተነጋገረበት ነው። ማህበራዊ ሚዲያው በአጠቃላይ ጉዳይ አድርጎታል። ለአፍታ አብረን እንቆይበት። የኢትዮጵያን ታሪክ የቀየረው የአፄ ዮሐንስና የንጉስ ተክለ ሃይማኖት ጦርነት በ19ኛው ክፍለ ዘመን የኢትዮጵያን አንድነት ለመገንባት የተደረገ ከባድ ሙከራ ነበር። በዚያን ወቅት እንደ ንጉስ ተክለ ሃይማኖት ያሉ የክልል መሪዎች የራሳቸው የፖለቲካ ኢኮኖሚና የወታደራዊ ኃይል ነበራቸው። አፄ ዮሐንስ አራተኛ የነበራቸው ዓላማ ኢትዮጵያን በአንድ ማዕከላዊ መንግስት ስር ማስተዳደር ቢሆንም ይህ ጉዞ በቀላሉ የሚሳካ አልነበረም። ተክለ ሃይማኖት በጎጃም ታላቅ ተጽዕኖ የነበራቸው መሪ በመሆናቸው በዮሐንስ የስልጣን እቅድ ውስጥ ትልቅ ፈተና ነበሩ። ተክለ ሃይማኖት በአፄ ዮሐንስ ላይ ፈተና ከደቀኑባቸው ሁኔታዎች አንዱ እምባቦ በተባለ ቦታ ከአፄ ምኒልክ ጋር ያደርጉት የነበረ ጦርነት ነው። በእምባቦ የተካሄደው ጦርነት የዚህ የስልጣን ፍልሚያ መገለጫ ነበር። ታሪክ እንደሚያስተምረን ይህ ግጭት የብሔር ግጭት አልነበረም። በዋናነት የመንግስት ስልጣን፣ የግዛት ቁጥጥርና የማዕከላዊ አስተዳደር ጉዳይ ነበር። ንጉስ ተክለ ሃይማኖት ከተሸነፉ በኋላ እንኳን አፄ ዮሐንስ ጎጃምን ሙሉ በሙሉ በወታደራዊ አስተዳደር ስር አለዋሉም ነበር። ይህ የሚያሳየው የዮሐንስ ዓላማ የክልሉን ህዝብ ማጥፋት ሳይሆን የንጉሰ ነገስቱን በላይነት ማረጋገጥ ብቻ እንደነበር ነው። ነገር ግን ይህንን ውስብስብ የታሪክ ገጽታ ዛሬ ለፖለቲካ ፍጆታ መዋል የታሪክን እውነት ከማዛባትም በላይ የህዝብን ቁስል እንደገና መጎርጎር ይሆናል የሚሉ አካላት ማህበራዊ ሚዲያውን ሞልተውታል። የዚህ ንግግር ዋነኛ ሰዎች ደግሞ እንደ ደብረጽዮን ገብረ ሚካኤል ያሉ እንደ ትግራይ ቴሌቪዥን ያሉና እንደ አብርሃ ደስታ ያሉ የትግራይ ሊቃን መሆናቸው ይበልጥ ጉዳዩን ሳቢ እንዲሆን አድርጎታል። የጠቅላይ ሚኒስትሩ ደብረ ማርቆስ ንግግር የልማት ፕሮጀክት ምርቃት ብቻ ሳይሆን የአዲስ የፖለቲካ ትርክትን የመክፈቻ ቁልፍ ነበር እየተባለ ነው። ጠቅላይ ሚኒስትሩ አፄ ዮሐንስን በጎጃም ህዝብ ላይ የፈጸሙትን ግፍ በማውሳት የጀመሩት ንግግር የአጋጣሚ ነገር አልነበረም እየተባለም ይገኛል። የንግግር በቀጥታ የኢትዮጵያን የፖለቲካ ካርታ በአዲስ መልክ የመቅረጽ ዓላማ እንዳለውም ይገመታል። በወቅቱ የነበሩ የፖለቲካ ተንታኞች እንደሚሉት ጠቅላይ ሚኒስትሩ ይህን ሐሳብ ያነሱበት ዋናው ዓላማ በአማራ ፋኖ እንቅስቃሴ ውስጥ ትልቅ ተጽዕኖ ያላቸውን የጎጃም ፋኖ አመራሮች እንደ ዘመነ ካሴ ባውቄና አስረስ ማረ ዳምጤ ያሉትን ከመሰረቱ ለመንቀል ወይም የእንቅስቃሴያቸውን ተቀባይነት ለመሸርሸር ያለመ ነው። ያም ማለት የጽምዶ አካል እንዳይሆኑ የጎጃምን ህዝብ ለማስፈራራት ብሎም አንዳንድ መረጃዎች ለመስጠት ያለመ ነው። የጎጃም ፋኖች ከትግራይ መሪ ድርጅት ህወሓት ጋር ያላቸውን ጥብቅ ቁርኝት እንደ አንድ የፖለቲካ አደጋ የሚመለከቱት ጠቅላይ ሚኒስትር አብይ አህመድ በጎጃም ህዝብና በትግራይ መካከል ያለውን ታሪካዊ ቁስል በማንሳት የህወሓትንና የፋኖ ንብረት የማይሆን ጥምረት ለማስመሰል የሞከሩበት መንገድ ነው ተብሎ ተጽፏል። የጎጃም ህዝብ በትግራይ መሪዎች ዘመን የደረሰበትን መከራ በማስታወስ ትግራይ ወዳጃችሁ ሳይሆን በታሪክ የጨፈጨፋችሁ ጠላታችሁ ነው የሚል መልእክት ለማስተላለፍ የተደረገ ሙከራ ነው ተብሏል። ይህ የፖለቲካ ስልት ህዝብን በታሪክ ቁስል የመከፋፈልና በጋራ ጠላት ላይ የጋራ ስሜት እንዲፈጠር የማድረግ ዲቫይድ ኤንድ ሩል ክላሲካል አቀራረብ ተደርጎ ተወስዷል። የጠቅላይ ሚኒስትር አብይ አህመድ አሊ ንግግር ከፍተኛ ትኩረት የሰጠው የአማራ ፋኖ አመራሮች ከትግራይ ክልል መሪዎች በተለይም ከህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር የፈጠሩትን ግንኙነት ነው። ይህ ግንኙነት በባህላዊ የኢትዮጵያ ፖለቲካ ውስጥ ያልተጠበቀ ተደርጎ ቢወሰድም በፖለቲካዊ እውነታው ግን ተፈጥሯዊ ውጤት ነው። ጠቅላይ ሚኒስትሩ በስልጣን ላይ በመሆናቸውና የሁለቱም ወገኖች የፋኖም ሆነ የህወሓት የጋራ ተቀናቃኝ በመሆናቸው ይህ ጥምረት ለስርዓቱ ትልቅ ስጋት ሆኗል። በፖለቲካ ስሌት የጎጃም ፋኖች ከትግራይ ጋር የሚያደርጉት ጥምረት ለአብይ አህመድ አሊ አስተዳደር ትልቅ የስልጣን ፈተና እንደሆነም በሰፊው ይነገራል። የጥምረት ታሪካዊ ቁርኝት ሳይሆን የፖለቲካ ምቾትና የጥቅም መጋጠሚያ ነው። ሁለቱም አካላት የአብይ አህመድን መንግስት እንደ ዋነኛ የፖለቲካ ተቀናቃኝ ስለሚመለከቱት
ጠላቴ ጠላው ወዳጄ ነው በሚለው መሪ ላይ ተመስርተው እየተንቀሳቀሱ ይገኛሉ። ጠቅላይ ሚኒስትሩ ንግግራቸውን የጀመሩበት መንገድ ህዝብን በዚህ የፖለቲካ ጨዋታ ውስጥ አዋቂ ለማድረግ ወይም ለማሳመን ሳይሆን የጥምረቱን መሰረት ለማፍረስ ነው። የጠቅላይ ሚኒስትር አብይ አህመድ ንግግር በሰፊው እንደተሰማ የተለያዩ አካላት ምላሻቸውን መስጠት ጀምረዋል። የትግራይ ባህልና ቱሪዝም ቢሮ በሰጠው መግለጫ የጠቅላይ ሚኒስትሩን ንግግር በታሪክ የተፈጸሙ ጉድለቶችን በመጎርጎር በስልጣን ላይ ለመቆየት መሞከር በማለት ኮንኖታል። መግለጫው አፄ ዮሐንስ አራተኛ ለአገር አንድነት የከፈሉትን መስዋዕትነት፣ አገሪቱን ከውጭ ወራሪዎች ለመከላከል የነበራቸውን ቆራጥነትና የአማራና የትግራይ በባህልና በታሪክ ያላቸውን ጥብቅ ትስስር በማስታወስ የጠቅላይ ሚኒስትሩ ንግግር ህዝብን ለመለያየት የታለመ ነው ብሏል። እዚህ ላይ የጎንደር አዝማሪዎች ደጋግመው የሚሉትን ለዚህች ለአንዲት ሀገር ጀግና ካልሞተማ ምን ይበል ዮሐንስ የቀረው መተማ የሚለውን ግጥም መድገም አለብን። አፄ ዮሐንስ አራተኛ መተማ ላይ በደርቡሽ ጥይት ከተገደሉ በኋላ በተለይ ጎንደሬዎች አዝነው ነበር። ምክንያቱ ደግሞ አፄ ዮሐንስ ወደ መተማው ጦርነት እንዲገቡ የተገደዱት ጎንደር በደርቡሽ ተጨፈጨፈች፣ ተቃጠለች ሲባል ስለተሰሙ ነው። አፄ ዮሐንስ ለክርስትና ሃይማኖታቸው ለኢትዮጵያዊነታቸውና ለነጻነታቸው ቀናይ ንጉስ ስለነበሩ ጎጃም፣ ጎንደር፣ ወሎ፣ ሸዋ፣ አማራ፣ ትግሬ፣ ኦሮሞ ሳይሉ ለዚህች ለአንዲት ሀገር መተማ ላይ ሞተውላታል። ያንን ነው የጎንደር አዝማሪዎች ዛሬም በዘፈኖቻቸው ውስጥ ለዚህች ለአንዲት ሀገር ጀግና ካልሞተማ ምን ይበል ዮሐንስ የቀረው መተማ እያሉ የሚገልጹት። ይህንን የጎንደር አዝማሪዎች ግጥም በትክክል ባይገልጹትም የህወሓት ሊቀመንበር የሆኑት ደብረጽዮን ገብረ ሚካኤል ለጠቅላይ ሚኒስትሩ ንግግር በግላቸው ምላሽ ሰጥተዋል እየተባለ ነው። ደብረጽዮን ገብረ ሚካኤል የጠቅላይ ሚኒስትሩ ንግግር በህዝቦች መካከል ግጭትና ለመተማመን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተደረገ ጥረት በማለት ገልጸውታል። የትግራይ ቴሌቪዥን ባሰራጨው መረጃ መሰረት የትግራይ አመራሮች ይህን የጠቅላይ ሚኒስትሩን ንግግር የጥላቻና የመከፋፈል ሴራ ሲሉ ወንጅለውታል። ደብረጽዮን ገብረ ሚካኤል በበኩላቸው እነዚህን ህዝቦች በማጋጨት የስልጣን ዘመናቸውን ለማራዘም የሚጥሩ አካላት እውነተኛ ማንነታቸው ተገፎ እየታየ ነው ሲሉ ምላሽ ሰጥተዋል። የጠቅላይ ሚኒስትር አብይ አህመድ አሊ የደብረ ማርቆስ ንግግር የአንድ ሀገር መሪ ከታሪክ ጋር ሊኖረው የሚገባውን ግንኙነት እንደገና እንድንመረምር ያስገድደናል። ታሪክ የመማሪያ እንጂ የመሳሪያ ሳጥን መሆን የለበትም። ከታሪክ የሚመዘዝ ጥይት ማንንም ሊጎዳ አይገባውም። ያለፈውን ግፍ በማውጣት ህዝብን ለማነሳሳት መሞከር ጊዜያዊ ፖለቲካ ድል ሊያስገኝ ይችላል እንጂ ዘላቂ የአገር ግንባታን አያመጣም። አብርሃ ደስታ የተባሉ የትግራይ ፖለቲካ ተንታኝ የጠቅላይ ሚኒስትሩን ንግግር ዘረኛ መልእክት በማለት በመተቸት አፄ ዮሐንስ ለትግራይም ለአማራም እኩል ቅርብ እንደነበሩና የትግራይና የአማራ ህዝቦችን አንድነት እንደሚደግፉ ገልጸዋል። የሚያሳየው የፖለቲካው ትርክት ከህዝቡ የእውነተኛ ወዳጅነትና የአብሮነት ስሜት ጋር እየተጋጨ መሆኑን ነው። የኢትዮጵያ የወደፊት ዕጣ ፈንታ የተመሰረተው በታሪክ ቁስሎች ላይ ሳይሆን በይቅርታ፣ በእርቅና በጋራ የወደፊት እይታ ላይ ነው። የጠቅላይ ሚኒስትሩ የንግግር ስልት እንደ ፖለቲካ ተንታኞች እይታ አገሪቱን ወደ ጥልቅ መከፋፈል የሚወስድ የቆየ የፖለቲካ ስልት መሆኑን በማስታወስ የኢትዮጵያ ህዝብ ከዚህ መሰል የክፋት ሴራ በመላቀቅ አንድነቱን ሊጠብቅ ይገባል እየተባለ ነው። አፄ ዮሐንስ አራተኛ የሰሩት ታሪክ የጎጃም ህዝብ መስዋዕትነትና የኢትዮጵያ የፖለቲካ ትርክቶች ሁሉም በአንድ ላይ ሆነው የሚነግሩን ትልቅ እውነት አለ። ታሪክ የጋራ መስታወታችን ነው። መስታወቱን ሰብረን ፊታችንን ማየት አንችልም። የደብረ ማርቆሱ ንግግር እንደ ትልቅ የፖለቲካ ስትራቴጂ የሚታይ ቢሆንም በውስጡ የያዘው የክፍፍል አደጋ ግን እጅግ አደገኛ ነው። ታሪክ የዮሐንስን መተማ ላይ መቅረት እንደሚያስታውስ ሁሉ የዛሬዎቹ መሪዎች ለሀገር አንድነት የከፈሉት መስዋዕትነት ወይም ያደረሱት በደልም በታሪክ መዝገብ ላይ ይጻፋል። ስለዚህ ከታሪክ ቁስል በላይ የሀገር ክብር ይቅደም። ኢትዮጵያ በታሪክ እያነባች ሳይሆን በወደፊት ህልሟ እያደገች እንድትሄድ መሪዎች ከታሪክ ክፋት መርዝ ይልቅ የይቅርታንና የአብሮነትን ማር ይምረጡ። የፖለቲካ ሹመት የታሪክን ትርክት እየለዋወጠ የሚጫወትበት ጨዋታ ሳይሆን የህዝብን ቁስል የሚጠግን የወደፊቱን የሚያበራ መሆን አለበት። የደብረ ማርቆሱ የአየር ማረፊያ የልማት ምልክት እንጂ የታሪክ ጦር ሜዳ መሆን አልነበረበትም። ይህ የፖለቲካ ሸክላ ነገ ሰባሪው እንጂ ለወደፊት ትውልድ የሚተርፈው ታሪክ የትኛው እንደሆነ ጊዜው ያሳያል። በአጭሩ ዝግጅቱን ለመጠቅለል አፄ ዮሐንስ ለጎጃም ህዝብ ልክ እንደ አፄ ቴዎድሮስ ናቸው ወይም እንደ አፄ ምኒልክ ናቸው። አፄ ቴዎድሮስ ከተርላጓሉ ጋር ለ10 ምናምን ዓመታት እንደተዋጉ ጎጃምንም ሳያስገብሩ በመጨረሻ ሁለቱንም ሞት ብቻውን ለያይቷቸዋል። ነገር ግን የጎጃም ህዝብ ዛሬ በአፄ ቴዎድሮስ ላይ ቂም ይዞ ሲያላዝን አይገኝም። እንዲያውም ለአፄ ቴዎድሮስ ታሪክ የሚጽፉ፣ ዘፈን የሚዘፍኑ፣ ቅኔ የሚቀኙ የጎጃም ጀግኖች ናቸው። ዛሬም ድረስ አፄ ቴዎድሮስ ጎጃም ውስጥ የሚወደዱትን ያህል በየትኛውም የኢትዮጵያ ክፍል ይወደዳሉ ለማለት ይከብዳል። ልክ እንደዚያ ሁሉ አፄ ዮሐንስ ለጎጃሞቹ እንደ አፄ ቴዎድሮስ ናቸው። ልክ እንደ አፄ ምኒልክም ናቸው። አፄ ምኒልክና ንጉሥ ተክለ ሃይማኖት እምባቦ ላይ ጦርነት አካሂደዋል።
በእምባቦ ጦርነት የጎጃሙ ንጉስ ተክለ ሃይማኖት በአጼ ምኒልክ ተሸንፈዋል። ነገር ግን የጎጃም ህዝብ አጼ ምኒልክን የሚወደውን ያህል ሌላው ኢትዮጵያዊ መውደዱን እርግጠኛ መሆን አይቻልም። ታሪክ እንዲህ ነው። ሁልጊዜ ካለፈ በኋላ መማሪያ ከዓላማው አንጻር የሚታይና መደነቂያ እንጂ ወደ ኋላ ሄዶ ጠላትነት መሸራረቢያ ለአሁን ፖለቲካን ባሉታዊ መንገድ ራስን መመልከቻ አይደለም። ከታሪክ ውስጥ ራሳቸውን ፈልፍለው ያወጡ ሀገራት እንደ ፈረንሳይና መሰል ሀገራት ዛሬ የተለያየ ዓለም ህዝብ አንድ ላይ ተሰብስቦባቸው ጥቁሩም ነጩም የሚኮራባቸው የሚዋደድባቸው በአንድ ቋንቋ፣ በአንድ ሃይማኖት፣ በአንድ ፈረንሳዊነትና በመሳሰል አስተሳሰብ የሚኖሩበት ሆነዋል። ልክ እንደዛ የበላይ ዘለቀም የአጼ ዮሐንስም የአጼ ምኒልክም የአጼ ቴዎድሮስም የአብዲሳ አጋም የጅማው የአባ ጅፋርም ታሪክ የኢትዮጵያውያን ታሪክ የጎጃሞቹም የጅማዎቹም የጎንደሮቹም የትግራዮቹም ሆኖ መዝለቅ አለበት። ይህ የመጨረሻው መልእክታችን ነው። ለነበራችሁ ጥሞና እናመሰግናለን። ሰናይ ጊዜ